ወደ ሆሳና ነው የሚሄዱት እና አረማመዱ ከወይትሮ የተለየ ሊደርስበት እስከሚያቀታቸው ድረስ የሚሄድበት ፍጥነት የተለየ ነው። መጽሐፍ እንደዚህ ይላል ወደ ኢያሪኮ መጣ ይላል። አሁን ኢየሱስ በኢያሪኮ የመቆየት ፕሮግራም የለው። መንገዱ በኢያሪኮ ስለሚታለፍ ብቻ በኢያሪኮ እየሄደ በርጠለሚዎስ የሚባል እውር የነበረ መንገድ ዳር ተቀምጦ ሳንቲም እየጠየቀ ነው እና አጠገቡ ያለ አንድ ሽባ ሰው ያለ ማየት የሚችል መስማት የሚችል አንተኛው አለ ምንድነው ዛሬ ግርግሩ አለ ተለየብኝ አለ ዶነ የሚፈጥን ኮቴ ይሰማኛል አለ አንተ የናዝሬቱ ኢየሱስ እያለፈ ነው አለ እኔ አላቀም ዛሬ ያው ጌታ ምስክር ፈጣኑ ሰረገላ ላይ የሚወጡ ሰዎች አሉ ዛሬ መለኮታዊ ፍጥነት ላይ የሚገቡ ሰዎች አሉ ወይኔ ዳዊት ልጅ ሆይ ማር በዘው የትንቢት መንፈስ ወርቆበት ስለ ሆሳና እየተናገረ ነው ሂዱና ብቡ ሆሳና እያሉ የዳዊት ልጅ እያሉ ነው ያወጁት እሱ እዛ ሳይገባ በፊት እዛ ሳይባል በፊት ሰው የትንቢት መንፈስ ወርቆበት እዛ የለመነ እኮ ነው የዳዊት ልጅ እያለ ትንቢት ይናገራል ያው ጌታ ምስክር ዛሬ የሆነ መንፈስ ያገኝሻል አልገባችሁም እንጂ ጌታ ምስክር ሰውየው የገባበት እኮ ዓለም በሰው ምን አይነት መንፈስ እንደወደቀበት መንገድ ዳር ተቀምጦ እንዴት አይነት መንፈስ እንዳገኘ የዳዊት ልጅ ማሪ ብሎ ሲጮህ ኢየሱስ ማን ነው የጀመረው ትንቢቱና ማን ነው ኢየሩሳሌም ሳልደርስ በአዋጁ ማን ጀመረው አለዳ ቆም የሚል ቃል አለ እኔ ዛሬ እናከራለሁ ይቆምልሻ ዛሬ ቆም ጥሩታል ይሄ ሰው ፈልገዋለሁ አለ ሐመኑ ዘመን ይከበር ዲያቶ ሴፓ ፈልገዋለሁ ይሄን ሰው አስከትለዋለሁ ይሄን ሰው ከዛ የገረመኝ አይዘን ዘለው እንካ ብሎ አይሰጠው ከዛ ተከተለው የሚቃላል ይሁን ምን ማለት ነው ቃል ሆሳና ያገበሰውዩ ወይኔ ሰረገላ ፈጣን ነው ባይዘው ሰረገላው የመጣው ሰረገላ ወደ ክብር የሚወስድ ነው ይሄ ሰውዬ አይዘናገም ታቀለ አይፈስም እዚህ ሰረገላ ላይ ማውጣበታለሁ አለ እኔ ሆሳና አደርጋለሁ ዛሬ አለ አከብራለሁ አለ ኢየሩሳሌም እከባለሁ አለ እንዶ ይመስለኝ አንተ ጴጥሮስ አንተ ብቻ ሆሳና አታከብርም እኔ ራሴ ዛሬ ካንተ ጋር አከብራለሁ ያለ ይመስለኝ እኔ ዛሬ ለአንድ ሰው እናከራለሁ ያው ጌታ ምስክሬ ነው በዚህ ዓመት ፈጣን ሰረገላ ትወጣላችሁ